መብሩክ ስሜሽና ናዲ ታረቁ። ይኑር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፎዚ ሚዲያ ተከታታዮች እንደምናችሁ ደህና ናችሁ? ሰላም ያለውኝ አልሐምዱሊላህ። እንዲሁም ለፎዚ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየት በኮመንት ማስቀመጣችሁን እንዳትረሱ ማለት ነው። ዛሬ በናዲና በሚፍኬ ነበር የመጣሁት። እንግዲህ ሰሞኑን የነበረው ለቅሶ በደስታ ተቀይሯል ማለት ነው እና ይህንንም ደግሞ ለማየት ቻናላቸው ሄዳችሁ ማረጋገጥ ትችላላችሁ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ሊመጡ ነው። እንግዲህ አዲሱ ቪዲዮ ምን ይሆን ምን ተከታትላችሁ ማየት ትችላላችሁ ማለት ነው። እውነት ለመናገር በብዙ ኡስታዞች ጥሪ እንደቀረበላቸውና እንደዚህ እንዳትቀራረቡ፣ እንዳትሳሳሙ ሚዲያ ላይ ኒካ አላሰራችሁም ገና በማለት ብዙ ኡስታዞችም እንደውም ዩቲዩበሮች ብዙ ሀሳብ አስተያየት በመጣል በኮመንት ምክንያት ተለያይቶ የነበሩት ጥንዶች አሁን መገናኘታቸው ታወቀ። ከትላንት ወዳ በለቀቁት ቪዲዮ ሚፍታኬ ሙጀሂድ ይዞት ወደ ደሴ መግባቱን ተሰማ። እዛም ሄዶ ታርቆ እናም አብሮ እንዳሉም ታይተዋል። እንግዲህ ለዚህ ቻናል አዲስ የሆናችሁ አዳዲስ ቪዲዮዎች ሲመጡ ብቅ እንደሚልላችሁ ግልጽ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ሚፍታኬና ናዲ ቢገናኙ በጣም ደስ ይለናል ያሉ ብዙ ኮመንተሮችም ገልጸዋል። እንግዲህ ብዙ በእናንተ አይተን ሸሪያ ራሱ አስጠላን። ምክንያቱም እሷ በጣም መልካም ናትም፣ ፊቷንም ልብሷንም ታስተካክላለች። ግን መሳሳሙ ምን አመጣ? ኒካውስ መች ነው እያሉም ብዙ ዩቲዩበሮችም ኮመንት ላይ ተቃውሟቸውን ማቅረቡ ተሰምተዋል። እንግዲህ እነዚህ ጥንዶች በሀላል መንገድ ተገናኝቶ እንዲጋቡ ለቅሶም ካሁን በኋላ እንዲያበቃም እያሉ ብዙ ዩቲዩበሮችም ገልጿል። በኡስታዞች በኩል ደግሞ ለምንድን ነው እነዚህ ልጆች ያለ ሸሪያ ሕግ ወጥቶ የሚኖሩት በማለት ሚፍታኬ እኔ ከራሴ ተወያይቼ አስቤበታለሁ። ካሁን በኋላ የኔና ያንቺ ብዙ ምክንያት አለ ላለመጋባት። ስለዚህ እኛ ሀሳባችን አስተካክለን መለያየት አለብን ብሎ የወሰነው ጥንድ አሁን ተመልሶ ይቅርታ ጠይቆ እሷም ይቅርታውን በመቀበሏ ሁላቸውም ደስተኛ ሆኗል። ለማስታረቅም የሄደው ልጅ እንዲሁም ደስ ብሎታል። እንግዲህ እኛስ ምን እንላለን? እኛም ደስተኛ ሆነን እነሱን ብቻ ማጋባት ሳይሆን የእኛንም የህይወታችን መጨረሻው ምን እንደሆነ ማሰብ ግዴታ ግድ ይለናል ማለት ነው። ለእኛም የተሻለው ከምንወደው ጋር እንዲያገናኝን ዱዓ ማድረግ ነው። ለዚህ ቻናል አዲስ የሆናችሁ ምርጥ ቪዲዮ እንደሆነ ግልጽ ነው። ላይክ ሼርም ሳታረጉ ሀሳብ አስተያየትም ሳታስቀምጡ እንዳትወዱ ቪዲዮውን እስከ መጨረሻው እንደምታዩትም ተስፋ አለኝ። መልካምን ቀን ተመኝቻለሁ። ይኑር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። የሚፍኬና የናዲ ደስታ ያስደሰታችሁ በሙሉ ላይክ ሼር ማድረግን እንዳትረሱ። ሀሳብ አስተያየት በኮመንት አስቀምጡልኝ። የእውነቴን ነው የምላችሁ፣ ኮመንት ደስ ነው የሚለኝ። ላይክ ማትርሱ፣ ሼር ማትርሱ፣ አበረታቱኝ። የጠፋ እህቶቻችሁ የጠፋች እህቶች ናት ማለት ነው። እንግዲህ ያው መቼም በፕሮፋይል መቀየር ሳልቀየርባችሁ አልቀይርም፣ በስምም መቀያየር ሳልጠፋባችሁ አልቀርም። እንግዲህ ላይክ ሼር ማድረግ አትርሱ። የምሬን አበረታቱኝ። የእውነት እኔም ከእናንተ ጋር
አብሬ መስራት እፈልጋለሁ። አበረታቱኝ። ተው ስወዳችሁ